አመሰግናለሁ። አሁን በተነሳ ጉዳይ ላይ ኦሮሚያ ባንክ እንደሚታወቀው በአጭር ጊዜ የተዋቀመ 18ኛ ዓመቱ ላይ ቢሆንም በሁማን ሪሶርስ ዴቨሎፕመንት ከባንኮች ማንም ይመሰክራል፣ ባንኮች መጠየቅ ይቻላል። በዚህ የታወቀ ነው። በዚህ ምክንያትም በአጭር ጊዜ ውስጥ ከ3 በላይ ፕሬዝዳንቶችን አበርክተናል። ፕሬዝዳንት ያልነበሩ ቀጥረናቸው ሰልጥነው በለዛ በቅተው አሁን 3 ባንኮችን የሚመሩ አሉ ማለት ነው። ወደ እንትኑ ሲመለስ እንደተባለው ቅድም አቶ ጎበዜም ነካክተውታል። ኮቪድ ጋር በተገናኘ ፌስ ቱ ፌስ ስልጠና መስጠት ችግር ነበረ። እኛ ደግሞ ኢንተንሲቭሊ ስለምንሰጥ የተቸገረን ነበረ ኢንፍራቻ በምክንያት። ስለዚህ ምንድነው አማራጭ የሚለውን ስንፈልግ ኢለርኒንግ ወይም ደግሞ ዙም ስልጠናችን ሰጥ ብለን ይሄንን ጀመርን። በእርግጥ ዙም ደግሞ ስልጠና ምንድነው ችግሩ? ኢፌክቲቭ አይደለም ማለት አንዳንድ ጊዜ ሰዎች ከፍተውት ወደ ሌላ ስራ ሄዳሉ ወይም በደንብ አይከታተሉም ወይም ደግሞ ኮኔክሽን እምቢ ያለኝ እያሉ ተርናውቱ በጣም ዝቅተኛ ነበረ። በዚህ ምክንያት ምንድነው ያደረግነው? ምን አማራጭን መጠቀም እንችላለን? ምክንያቱም እያንዳንዱ ስልጠና በተለይኛ ደግሞ ባንኩ በአገር ደረጃ ሁሉ ተበተነ ብራንች ብዙ ብራንቾች ከ500 በላይ ብራንቾችን በአጭር ጊዜ ስለከፈተ እያንዳንዱ ለትናንሽ አጭር ኮርሶችም እንትኖችን ሰልጣኞችን ወደ አዲስ አበባ ማምጣት ወይም ደግሞ በአንዳንድ ቦታ ለማዘጋጀት ኤክስፔንሲቭ ነው የሚሆነው፣ ጊዜም ይፈልጋል። ስለዚህ አማራጭ ምንድነው ያለው ብለን አሰስ ስናደርግ እንደ አጋጣሚ ኤችኤስሲቲ ፕላትፎርም አገኘን። በዚሁ መሰረት አሰስመንት ከሰራን ዲስከስ ካደረግን በኋላ ያንን እንድንጠቀም ባለፉት ዓመታት ስንጠቀም ቆየን። ከዚህ ውስጥ እንደ ምሳሌ ሊጠቀስ የሚችለው 5 ኮርሶችን ከ600 በላይ ለሆኑ እኛ ሰራተኞች ኢፌክቲቭሊ ተጠቅመው ኢቫሉዌት አድርገን ፊድባካቸውን አይተን በዚህ ዓመትም ማለት ነው ጨምረን በ10 ኮርሶች ላይ ከ800 በላይ ሰራተኞች በአሁኑ ጊዜ ይህንን ሴልፍ ቤስድ ለርኒንጉን እየወሰዱ ይገኛሉ ማለት ነው። ስለዚህ እስካሁን ባየነው ጥቅሙ ምንድን ነው? አንደኛ አድሚኒስትሬቲቭሊ በጋራ ነው። አንድ ከኛ ከኤችአር ዴቨሎፕመንት ከነሱ ጋር ሊንክ አድርገን እያንዳንዱ ሰራተኛ የሚከተለውን የጀመረውን ያቋረጠውን ምን ያህል እንደጨረሰ የሚለው በየጊዜው ፕሬዲካል ሪፖርት ማውጣት የሚያስችል ፕላትፎርም ነው። እንደገናም ደግሞ ኮክሬት ለማድረግ እኛ ከኛም ተጨማሪ ኮርሶች ለነሱ ምን ማይሆን አታች አድርገን ሼር ለማድረግም አመቺ ሁኔታዎችን ፈጥሮልን ነበር። ምክንያቱም በጣም ክሪቲካል ለእኛ ብቻ የሆኑ እንትኖች አንዳንድ ኮርሶችንም በዛ ላይ አክለን ለመስጠት ችለናል ማለት ነው። ስለዚህ እንግዲህ አካውንቲንግ ቴክኒሻንስም ኮርስም በዚሁ አይነት እንትን የሚሆን ከሆነ ጥሩ ሊሆን እንደሚችል እንገምታለን። በእኛ በገኔ ግምት ለመስጠት ይችላል ማለት ይችላል። ስለዚህ ኤችኤስሲቲ እስካሁን የነበረው ሲስተም ሰስተኔብል ነው፣ በጣም ዩስፉል ነው፣ በጣም ጥሩ ነው የሆነው የተገኘው። አንደኛ በብርም ስለምንከፍል ሌሎቹ ኢንተርና ለምሳሌ እንደዚሁ ሊንክ ሌሎችም አሉ ነፃም ሆኖ እንደገናም ደግሞ በክፍያም አለ። ለምሳሌ ሊንክድኢን ላይ ስልጠናዎች አሉ። ይህንንም እና ከሊንክድኢን ጋር አታችመንትን ፈጥረን ነበር፣ ኮሚኒኬሽን ፈጥረን እንትን ኦፈር ሰጥተውን ነበር። የሚከፈለው በፎሬን ኤክስቼንጅ ስለሆነ በአሁኑ ጊዜ አፎርደብል አይደለም። ባይዘው ኢትዮጵያ ውስጥ ኮንታክት ኦፊስ ከፍተዋል ሊንክድኢን። ደቡብ አፍሪካ ነው አፍሪካ ውስጥ ያላቸው። ምንድነው በእነሱ አሳስመንት ኢትዮጵያ ውስጥ 100 ሚሊዮን ህዝብ በላይ አለ። አብዛኛው ተጠቃሚ ፌስቡክ፣ ቲክቶክ እና ዩቱብ ነው። ግን ሊንክድኢን ላይ ግን ትምህርት የሚገኝበት ብዙ ነገሮችን ሼር የሚደረግበት እንትን ላይ ከ1 ሚሊዮን በታች ነው አሉ። እኛ ከአፍሪካ ውስጥ ደቡብ አፍሪካ የተሻለ ሆኖ የተገኘው እና እዛ ነበረ ኮንታክት ኦፊስ ከፍተው እንደገና እዚህ አገር ጀምሯል። እነሱን ኮምፔር አድርገን አይተን ነበር ከኤችኤስቲ ጋር። ግን እነሱ ትንሽ ሞር ኤክስፔንሲቭ ነው ፎሬን ኤክስቼንጅ ኢንቮልቭ ስለሚያደርግ ማለት ነው። ስለዚህ የኤችኤስቲ ፕላትፎርም ስልጠናውን በሴልፍ ቤዝድ በሆነ ወስደው መጨረሻ ላይ ሰርቲፊኬት ራሳቸው ጀነሬት የሚያደርጉበትን ሲስተም የሚፈጥር ነው ማለት ነው። ስለዚህ ኤችኤስቲን በባንክና በራሴ ስም ለዚህ አገልግሎት ላበረከቱልን ምስጋና ይገባቸዋል ብዬ አስባለሁ። አመሰግናለሁ።